ያ አላህ ያ ረቢ ይህንን ቪዲዮ አይቶ ያላሳለፈ ይህንን ቪዲዮ አይቶ ሼር ኮፒ ሊንክ ያደረገ ሰው አላህ በቤቱ በላ ሙሲባን አላህ ያንሳለት። ወጥቶ ከመቅረት ቤተሰቦቻችሁን ሁሉ አላህ ይጠብቅላችሁና ይሄ በዚህ በምስሉ ላይ የምትመለከቱት ልጅ ሽሮካ አህመድ ይባላል። ተወልዶ ያደገው ማዕከላዊ ኢትዮጵያ ጆሌ ቆጬ በምትባል ወረዳ ውስጥ ነው ተወልዶ ያደገው እና እንደ ማንኛውም ሰው ሰርቼ ቀየራለሁ ቤተሰቦቼን እለውጣለሁ ብሎ በባህር ስደት ይጀምራል ማነው ጉዞ ይጀምራልና ቤተሰቦቹ በሰጡኝ መረጃ ለመጨረሻ ጊዜ ደውሎ ሶማሊያ ድንበር እንደደረሰና ገንዘብ እንደሚያስፈልገው እህት ለወንድሞቹ ደውሎ እንደነበር ነው የተናገሩት ቤተሰቦቹ። እና እናት አባት በጣም ጭንቅ ላይ ናቸው። እናት በሯን አትዘጋም ልጄ ይመጣል እያለች፣ እህት በስደት አልቅሳ ልትሞት ነው። እና እባካችሁን ይህንን ቪዲዮ ቢያንስ ሼር ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ አድርጉት። ሁሉም ሰው ጋር ደርሶ ይሄ ልጅ ምናልባትም ሊኖር ይችላል እስር ቤትም ከሆነ ምናልባትም ቤተሰቦቹ ሞቶም ከሆነ